ከቁጥር 3፣ 6 እና 9 ጀርባ ያለው የኒኮላ ቴስላ ሚስጥራዊ ኮድ። ኒኮላ ቴስላ ስፍር ቁጥር የሌላቸው ሚስጥራዊ ሙከራዎችን አድርጓል። ነገር ግን እሱ በራሱ ሌላ ሙሉ ሚስጥር ነበር። ሁሉም ሊቅ ማለት ይቻላል የአእምሮ አባዜ ያለባቸው። የኒኮላ ቴስላ ግን በጣም ትልቅ የሚባል አባዜ ነበር። ኒኮላ ቴስላ ወጣ ያሉ ልማዶችን ያዘወትር ነበር። ከሚታወቅበት ልማዶች ውስጥም አንድ ህንፃ ውስጥ ከመግባቱ በፊት የህንፃው መግቢያ ጋር 3 ጊዜ ይመላለሳል። የሆቴል ክፍሎችን ሲከራይ እነዚህ የክፍል ቁጥሮች በ3 የሚካፈሉ ካልሆኑ በተአምር እዛ ክፍል ውስጥ አያድርም። በአካባቢውም ላሉ ነገሮች ሁልጊዜ በ3 ተካፋይ መሆናቸውን ያሰላል። በእነዚህም ውጤቶች ላይ መሰረት አድርጎ ውሳኔውን ይወስናል። ማንኛውም ሐሳብ ወይም ደግሞ ድርጊት በቁጥር የታሰበ ነው። በተጨማሪም ማንኛውንም አይነት ነገር በ3 ስብስቦች ላይ ይመሰረት ነበር። አንዳንዶች ኦሲዲ ነበረበት ይላሉ። እውነታው ግን ከዛም በላይ ጥልቅ ነው። በአንድ አጋጣሚም ኒኮላይ ቴስላ እንዲህ ሲል ተደምጧል። የ3፣ የ6ና የ9 ቁጥርን ተአምር ብታውቁ ኖሮ የዩኒቨርሷ ቁልፍ ይኖራችሁ ነበር። የኒኮላ ቴስላ አባዜ ከቁጥሮች ጋር ብቻ አልነበረም። ከቁጥሮች ሁሉ ሊያተኩርበት የፈቀደው ቁጥር 3፣ 6 እና 9 ነበር። በህይወት በነበረበት ጊዜም የእነዚህን ቁጥር አስፈላጊነት ደጋግሞ ይናገር ነበር። ነገር ግን ማንም አላዳመጠው። እሺ ለምን እነዚህ ቁጥሮች? ኒኮላ ቴስላ ዓለም ስለ እነዚህ ቁጥሮች ምን እንዲያውቁ ነበር የፈለገው? ይህንንም ለማስረዳት ከመጀመሪያው መነሳት አለብን። ሂሳብን እኛ አልፈጠርናትም፣ እኛ ሂሳብን አገኘናት እንጂ። ሂሳብ ማለት ሁለንተናዊ ቋንቋና ህግ ነው። በየትኛውም ዩኒቨርስ ላይ ብትሆኑ 1 ሲደመር 2 ምንጊዜም 3 ነው የሚሰጠው። በዩኒቨርስ ውስጥ ያለው ሁሉም ነገር ይህንን ህግ ያከብራል። በዩኒቨርስ ውስጥ በተፈጥሮ የሚከሰቱ ቅጦች አሉ። በህይወት ያገኘናቸው ቅጦች፣ ጋላክሲዎች፣ የኮከብ አፈጣጠር፣ የዝግመተ ለውጥና ሁሉም የተፈጥሮ ስርዓቶች ማለት ይቻላል ቅጦች አላቸው። ከእነዚህም ቅጦች መካከል ጎልደን ሬሽዮ እና ሴክሬድ ጂኦሜትሪ ይጠቀሳሉ። ተፈጥሮ የምትታዘዘው የሚመስለው አንድ በጣም አስፈላጊ ስርዓት አለ። የሁለትዮሽ ስርዓት ኃይል ይባላል። ይህም ስርዓተ ጥለት ከ1 ጀምሮ ሁሉንም ቁጥር እጥፍ እያደረገ የሚሄድ ይሆናል ማለት ነው። ሴሎችና ኤምብሪዮስ ወይም ደግሞ ሽሎች የሚዳብሩት ይህንን የተቀደሰ ንድፍ በመከተል ነው። 1፣ ከዛም ቀጥሎ 2፣ ከዛም 4፣ 8፣ 16፣ 32፣ 64 እያለ ይቀጥላል። አንዳንዶች እነዚህ ንድፎች ፈጣሪ እቺን ዓለም ሲመሰረት የተጠቀማቸው ቁጥሮች ናቸው ይላሉ። በዚች ምድር ላይ ያሉት ቁጥሮችም ከ1 እስከ 9 ብቻ ናቸው ተብሎ ይታሰባል። 0 ቦታ ማሟያ ተብላ ነው የምትቆጠረው ማለት ነው። የቮርቴክስ ማት ወይም ደግሞ በአማርኛ ቀጥታ ትርጉሙ የአዙሪት ድምር አንድ አሃዝ እስኪገኝ ድረስ በተከታታይ የቁጥር አሃዞች ማጠቃለያ ላይ የተመሰረተ ነው። ስለዚህ በቮርቴክስ ማት ውስጥ ራሱን የሚደጋግም አንድ ንድፍ አለ። ይህም ንድፍ 1፣ 2፣ 4፣ 8፣ 7 እና 5 ነው። የእነዚህ ቁጥሮች ድግግሞሽ ሁልጊዜም የሚቀጥል ነገር ነው። ነገር ግን እዚህ ጋር አንድ ነገር ልብ ካላችሁ 3፣ 6 እና 9 በዚህ ድግግሞሽ ውስጥ የሉም። ሳይንቲስት ማርኮ ሮዴንም እነዚህን ቁጥሮች ከ3ኛው እስከ 4ኛው ልኬት ድረስ ያለው ቬክተርን እንደሚወክሉ ያምናል። እርሱንም ፍለክስ ፊልድ ብሎ ይጠራዋል። ይህም ማለት የሌሎቹን 6 ነጥቦች የኤነርጂ ዑደት ላይ ተጽዕኖ የሚያሳድር ከፍተኛ መጠን ያለው ኤነርጂ ነው ተብሎ ይታሰባል። የሳይንቲስት ማርኮ ሮድን ተማሪ የሆነው ራንዲ ፓውል ገደብ የለሽ ኤነርጂ ለማግኘት እነዚህ ቁጥሮች ቁልፍ ናቸው ብሎ ገልጾታል። እኛ እንደምናውቀው ደግሞ ይህንን ሁሉ ፍሪ ኤነርጂ ኒኮላ ቴስላ አግኝቶት ነበረ። ኤነርጂ በቁጥሮች ይገለጻል። እንዴት እንደሆነ አሁን እንመለከታለን። 1 ነጥብ ስናረገው 2 ይሆናል። 2 ነጥብ ስናረገው 4 ይሆናል። 4 ነጥብ ስናረገው 8 ይሆናል። 8ን መልሰን ነጥብ ስናረገው 16 ይሆናል። ቅድም እንደነገርኳችሁ ደግሞ አንድ አሃዝ እስኪገኝ ድረስ ተከታታይ ቁጥሮች መደመር አለባቸው። ስለዚህ 8 ነጥብ ስናረገው 16 ከመጣ 1 ሲደመር 6 አድርገን 7ን እንደ አንድ አሃዝ ቁጥር እናገኛለን ማለት ነው። አሁንም ይቀጥላል። 16 ነጥብ ስናረገው 32 ይመጣል። 32ን ወደ አንድ አሃዝ ስንቀይር 3 ሲደመር 2 እኩል ይሆናል 5። 32ንም ደግሞ እጥፍ ብናረገው 64 ይሆናል። 6 እና 4ን ስንደምር 10ን ይሰጠናል። ቅድም እንደተባባልነው 0 ማሟያ ነች። ስለዚህ 1 እናገኛለን ማለት ነው።
ቁጥሮችን እጥፍ እያደረግን በደመርን ቁጥርና እነዛን የምናገኛቸውን ውጤቶች ወደ አንድ አሃዝ እየቀየርን ብንሄድ ሁልጊዜም አንድ አይነት ቁጥሮችን በተደጋጋሚ እናገኛለን። እነዛም 1፣ 2፣ 4፣ 8፣ 7 እና 5 ናቸው። እነዚህ ቁጥሮች ሁልጊዜም በድግግሞሽ ውስጥ ይኖራሉ። አሁን ግን ልክ እንደተመለከታችሁት 3፣ 6 እና 9 እዚህ ውስጥ የሉበትም። ከዚህም ድግግሞሽ ነፃ የወጡ ይመስላሉ። ነገር ግን አሁንም እነዚህን 3 እና 6 ቁጥርን እጥፍ ስታረጉ አስገራሚ የሆነ ነገር ትመለከታላችሁ። 3 ቁጥርን እጥፍ ስታረጉ 6 ይመጣል። 6ንም እጥፍ ስታረጉ 12 ይመጣል። 12ን አሁንም ወደ አንድ አሃዝ መቀየር አለብን። ስለዚህ 1 ሲደመር 2 3 መጣ ማለት ነው። አሁንም ከፈለጋችሁ 12 እና 12ን ስትደምሩ 24ን ታገኛላችሁ። 24ን ወደ አንድ አሃዝ ስትቀይሩ 2 ሲደመር 4 6 ይመጣል። እንዲህ ያላችሁ መሄድ ትችላላችሁ። የምታገኙት ድግግሞሽ ግን አንድ አይነት ነው። 3 6 3 6 እያለ የሚሄድ ተደጋጋሚ ቁጥር። ከመጀመሪያው ድግግሞሽ ላይ 3 6 እና 9ን ልናገኝ አልቻለም። ከሁለተኛው ድግግሞሽ ላይ 3 እና 6ን አገኘን። 9 ግን የትም ሊገኝ አልቻለም። ከሁለቱም የድግግሞሽ አይነቶች ነፃ የወጣ ይመስላል። ነገር ግን 9ን እጥፍ እያረጋችሁ ብትሄዱ ምንጊዜም የምታገኙት ተደጋጋሚ ቁጥር 9 ብቻ ነው። ለምሳሌ 9ን እጥፍ ስታርጉ 18ን ታገኛላችሁ። 1 እና 8ን ስትደምሩ 9 ይመጣል። ምንም እጥፍ እያረጋችሁ ብትሄዱ ተደምሮ ወደ አንድ አሃዝ ሲቀየር 9 ቁጥር ነው የሚመጣው። ይህ የመገለጥ ምልክት ይባላል። የ9 ቁጥርን ተአምር ደግሞ ኒኮላ ተስላ እንዳለው አሁን ሁለት ተቃራኒ ነገሮች እንዳሉ እናስብ። ነጭና ጥቁር በላቸው ወይም ደግሞ ልክ እንደ ኤሌክትሪክ ማግኔት ሰሜንና ደቡብ። በአንዱ በኩል 1፣ 2 እና 4 አሉ። በሁለተኛው በኩል ደግሞ 8፣ 7 እና 5። ልክ ኤሌክትሪሲቲ እንደሚዘዋወረው ሁሉ እዚች ምድር ላይ የሚከናወነው ማንኛውም ነገር ልክ እንደ ዥዋዥዌ እነዚህ ቁጥሮች መካከል ነው የሚመላለሰው። የሚመላለስበትን መንገድ ካያችሁ ልክ እንደ ኢንፊኒቲ ሲምቦል ይመስላል። የማያልቅ ነገር ተመልሶ ሁልጊዜም ወደ አንድ ነጥብ የሚመጣ ነገር ማለት ነው። አሁን እነዚህ ሁለት ጎኖች ናቸው ብለናል። 1፣ 2 እና 4። በተጨማሪም 8፣ 7 እና 5። 1፣ 2 እና 4ን የሚያስተዳድረው ቁጥር 3 ነው። 8፣ 7 እና 5ን የሚያስተዳድረው ደግሞ ቁጥር 6 ነው። አሁን ልክ እንደ ዥዋዥዌ የሚመላለሱበትን መንገድ ብታዩት አስገራሚ የሆነ የድግግሞሽ ቁጥርን ያሳዩናል። 1 ሲደመር 2 3 ነው። 2 ሲደመር 4 6 ነው። 4 ሲደመር 8 3 ነው። 8 ሲደመር 7 6 ነው። 7 ሲደመር 5 3 ነው። 5 እና 1ን ደግሞ ሲደምሩ 6ን ታገኛላችሁ። ይህ ምን አይነት ድግግሞሽን አመጣ? 3 6 3 6 የሚል ድግግሞሽ ነው። እነዚህንም ቁጥሮች የሚመራው ግን 9 የሚባለው ቁጥር ነው። 6ን ከ3 ጋር ብትደምሩት 9ን ታገኛላችሁ። 3ንም መልሳችሁ ለ6 ብትደምሩት አሁንም 9ን ታገኛላችሁ።